3.5 ሚሊዮን ተከታይ ያለ ምክንያት አይደለም ይኖረው አሁን ያነሳው ሰግጥ ፈምስ ለእንትን ድድብ ለምናምን ስግጥ ምናምን ሲል ኮት ተደርጎ አይቻለውና ምንድነው ጥፋት ውስጥ ንገረኝ ኮንቴክስት የሚባል ነገር አለ ነገሮችን ደደብን የምታቀው ቃሉን ሌላ ጊዜ ምንም ማያቅ የሆነ ማይገባው ምናምን ብለህ ሊሆን ይችላል ነው ያ የዛ ጊዜ አተርጓጉም ነው ከጄንዚ በፊት የነበሩ ሰዎች የተረዱበት መንገድ ነው አሁን እሱ የሚያወራበት ኮንቴክስት እሱ አይደለም ምንድነው ያለው ጀስት አትስማ ነው ይሉኝታ እንዳደናቀፈ የሰዎች ኮሜንት ትችት ምናምን አትስማ በቃ ለበረከቴ ስግጥ ለምናምኔ ስግጥ ነው ያለው አትወቃለ አትመራመራ አውቄ ምን ጠቀም አውቄ ተንቀቃን ያርገኝ ኤክስቴንት ብሽቀት አለው እንዴት አንደርስታንድ አደረገዋለሁ ለምን መሰለ በተለይ አሁን በእኛ በአገራችን ኮንቴክስት ከሄድን ያወቀ ሰው ነው እንዴት የተጠቀመ እሱ የሚለው ነው ልክ ገብቷል አዝም ብለ ታስመስላለ ምናምን ይሄ ሶሻል ኖርምስ ኤንድ ቫልዩስ ለመጠበቅ በፍጹም አይደለም ብለ ማስመሰል ሌላ ታሪክ አይደለም ያወቀ ሰው አይደለም የተጠቀመው ብለ ቆይ መሬት ላይ እንኳን ያወቀ ሰው አልተጠቀመም ብትለኝ እንኳን ዕውቀትን ግን ቆይ ሐሳቤን ኢግኖር ማድረግ አልፈልግም ሐሳቤን ልጨርስ እሺ ጨርስ ኮንቴክስት የሚባል ነገር አለ እሺ ሁለተኛ ፐርሰናል ፐርስፔክቲቭ ነው ይሄ የልጁ ፐርስፔክቲቭ ነው ገብቷል እሱን የሚጋሩት እንግዲህ ቢያንስ 3.5 ሚሊዮን ተከታዮች አሉት አንድ አይነት አስተሳሰብ ነው ማለት ነው አሁን እኛ ላይመቸን ይችላል አንደርስታንድ አደርጋለሁ ዕውቀትን ማንቋሸሽ ምናምን ብዬ አልተረዳሁም እኔ የተረዳሁት ከንግግር ውስጥ ብሽቀት ነው እኔ ቃሉን ብቻ አልነበረም ለማስተዋል የሞከርኩት ቀደም ራሱ አብረን ያያየን አልነበረም እኔ እዛ ውስጥ ማየው የልጁን ብሽቀት ነው አዋቂ ሰው ሪስክ ካልኩሌት የሚያደርግ ሰው አያልፍለትም ነው ሐሳቡ እውነት አይደል የመሬት ላይ የምታቆንክ ስነ ምግባር የምትጠብቅ ነገሮችን ግራና ቀኝ ለማየት የምትሞክር ከሆነ ብዙ ነገር ነው ያለፈ የሚሄደው ገብቷል ትምህርት በአግባቡ በስርዓት ተምሮ PhD ድረስ የተማረ ሰው እኮ ለቤት ክራይ የሚከፍለው እንኳን ጥሩ ገንዘብ የማያገኝ ሰው ነው የትምህርት ቫልዩ ዝም ብለህ አየር ላይ ብቻ አይደለም ማየት ያለበት ህይወትን መቀየር አለበት ልጁ ንግግር ውስጥ ነው ብሽቀት ነው ማየው በመማር ህይወት አይቀየርም ነው እያለ ያለው ገብቷል ይሄን እኮ በተለያየ